በደኖ በተባለው ስፍራ በሰላማዊ ሰዎች ላይ ፈጸሙትን ጭካኔ የተመላበት ግፍ ጭፍጨፋ በጥብቅ በማውገዝ ወንጀሉን የፈጸሙት ሁሉ ህግ ፊት ለፍርድ እንዲያቀርቡ የኢትዮጵያ ሽግግር መንግስት የተወካዮች ምክር ቤት ወሰነ። ምክር ቤቱ ውሳኔ ያሳለፈው የበደኖን ጉዳይ ለማጣራት የተቋቋመው ኮሚቴ ትናንት የማጣራቱን ሂደት አስመልክቶ ያጠናቀረውን ሪፖርት አቅርበው ሰፊ ውይይት ከተካሄደበት በኋላ ነው። ዝርዝሩን አሰፋ በቀለ ተከታትሎታል። በምስራቅ ሐረርጌ በምትገኘው የበደኖ ከተማ ብዛት ያላቸው ሰዎች ተገለው ወደ ጉድጓድ ተጥለው የተወሰኑ ሰዎች አስክሬን ከጉድጓድ ወጣ መባሉን በኢትዮጵያ ድምጽና ቴሌቪዥን ሲገለጽና ሲታይ ዜና የሰማና አስክሬኑ ሲወጣ የተመለከተ ህዝብ ከደርግ መውደቅ ማግስት የተለያየ አመለካከት ያላቸው ድርጅቶች ያላቸው ልዩነት እንዳለ ሆኖ ለሰላምና ለዲሞክራሲ እንደሚታገሉ በጋራ ባጸደቁት ቻርተር አረጋግጠው ነበርና ድርጊቱ አስቆጥቶታል። ይሁን እንጂ የዜና ከተነገረ በኋላ የሁኔታው አሰቃቂነትና መወገዝ እንዳለበት ሚያዝያ 13 በምክር ቤቱ 40ኛ መደበኛ ስብሰባ ቀርበው ውይይት በተካሄደበት ወቅት ድርጊቱን ፈጸመ የተባለው የኦሮሞ ነጻነት ግንባር ድርጊቱ ያልተፈጸመ ነው፣ ለፕሮፓጋንዳ ሲባል የተነገረ ነውና መጣራት አለበት በማለት ተቃውሞ በማሰማቱ ከምክር ቤቱ የተውጣጡ 4 ድርጅቶችን የሚወክሉ ግለሰቦች ሁኔታውን እንዲያጣሩ ምክር ቤቱ መሰየሙ የሚታወቅ ነው። የአጣሪ ቡድን በአካባቢው ተገኝቶ አስፈላጊውን ጥናት ካካሄደ በኋላ ትናንት ለተወካዮች ምክር ቤት 44ኛ መደበኛ ስብሰባ ባቀረበው ሪፖርት በበደኖ ቆይታው ግድያው የተፈጸመ መሆኑን ለዚህም ከጉድጓዱ አስክሬን በማውጣት ማረጋገጡን ግድያው የተፈጸመውም ከመጋቢት 5 ከሚያዝያ 2 ቀን 1984 ዓ.ም ድረስ ባለው ጊዜ ውስጥ መሆኑንና ተጠያቂውን በወቅቱ አካባቢውን ያስተዳድር የነበረው ድርጅት መሆኑን አስቀምጧል። ምክር ቤቱም የአጣሪ ኮሚቴ የበደኖን ጉዳይ አስመልክቶ ባቀረበው ሪፖርት የተጠቀሱትን ሐቆች ከመረመረ በኋላ ሙሉ በሙሉ ተቀብሏቸዋል። በውይይቱ ወቅት በሽግግር መንግስቱ የተወካዮች ምክር ቤት የኦነግ ተወካዮች ድርጊቱ መፈጸሙን አምነው ይሁን እንጂ ይህ ድርጊት የተፈጸመው ድርጅቱ ሳያውቀው በአባላቱ መሆኑና ለዚህም ይህን ድርጊት ባካሄዱ ሰዎች ላይ ቅጣት ወስደናል በማለት አስረድተዋል።